እዩ ስለምልጅ ነው የምታወራው? አይ ማሚቴ እኮ ባለፈው። እዩ በእናትህ ዝም ብላ አትቀባጥር። እሺ በቃ እውነት ነው። አሁንስ ቀባጥረው። ምንድነው አልገባኝም። አይ ርች ዝም ብሎ እኮ ነው። አዎ ርች እዩን ታውቂው የለ ዝም ብሎ እኮ ነው የሚያወራው። ርች በቃ እኔና አንቺ ውስጥ እንግባሽ እንዴ? መጀመሪያ ቁርስ ብሎ እንጂ። እሺ ቢያንስ ርች ትብላ። ችግር የለውም አብረት በላል። በቃ አየር ልጅቷን አስደብርካት። እኔ ምን አልኩ? አንተ መቼ ጥሩ ነገር ሰርተህ ታውቃለህ? አቤል ምን አድርግ ነው የምትለኝ? ማሚቴ ስትል የሰማሁትን ነው። እና እሷ ዝም ብላ ይምሮ የፈጠረው ነገር ነው አላልኩም? እሱን ረስቼው ደግሞ ርብቃ እንደሱ እንዳሰበች ብታግም ችግር አለ። እዩ በእናትህ ከቻልክ ምንም አትበል፣ ዝም በል። ንገረኝ እንጂ ምንም ነገር እኮ ነው ተማውራው ተጠበቅብኝ። ማሚ በጧት ተጠፍተሽ ጉዳይ ነበረኝ። የምን ጉዳይ? ምን ነው ጠየቀኝ? ልትቆጣጠረኝ ነው እንዴ? አረ ማሚቴ ደግሞ አለባበስሽ ምን እሺ? እና አለባበሴ ምን ሆነ? አረ የሌለ ፍርክርክርክ ብለሻል። አረ እባክህ ሌላ ጊዜ ዝርክርክ ነሽ እያልከኝ ነው? አይ እንደዛ ማለት ሳይሆን እኮ ማሚ እኛ እንደዚህ ያለመረንሽ በቅርቡ ትለምዱታላችሁ። አረ አንቺን ከተመቸሽ ከኛው ጋር ምን አገናኘው? ደግሞ አሪፍ እንቡቀቅላ መሰልሽ አይደል? እንዴ ምን ነው ችግር አለ እንዴ? አረ አይ ምንም ችግር የለም። አይ አንድ ወሳዬ በግርም ታየኸኝ ብዬ ነው። አዎ መገረምማ በጣም ተገርሜያለሁ። ምንም የሚያስገርም ነገር አለ? ቆይ በራሴ ጉዳይ ነው። እና በራሴ ጉዳይ ለምንድን ነው እሷን እያየ የምትገረም? እያየ ካልሆነ መገረም ካልቻልክ ፎቶውን እያየ ተገረም። እንዴ ምን አርግ ነው የምትላለችን እንቦቀቅላ ማለቴ ማሚቴ። ድሮም አንተ ጋር ማውራት ትርፉ ድካም ነው። የጨብዛ እንግዲህ አትጨቃጨቁ። በቃ እኔ ልውጣ። ወዴት ነው? ስገረም የማየው ፎቶ ልነሳ። ምንድን ነው ርብቃ? ምን ርች? ምኑ ቅድም እያለው ነው? እኔ እንጃ ርችን ያላቃ ርብቃ እያልሽ ነው እንዴ? ለዩ ማርገትሽ ነገርሽ? አይ ርች እንዴት እንደዛ አድርጋለሁ እንዴ? እና ስለምን ልጅ ነው የሚያወራው? እኔ እንጃ ርች። ርብቃ ነግሬሻለሁ ተጠንቀቂ። ይሄ እዩ የሚባልሽ ምንም አላማረኝም። ርች እዩ እኮ በጣም ጥሩ ልጅ ነው። ሊሆን ይችላል ግን አንቺ ሰው አትመርጭም። ሊገርምሽ ራሱ ቢመጣ ጥሩ ነው የምትሆንሽ። እሺ ግን እኮ እሱን በደንብ ስላወቅኩት ነው ርች። በዛ ላይ ደግሞ አቤልን አስፈለሽ ከሆነ እሱ እንድታወራ አይፈልግም። እሱ እኮ ዝም ብሎ ነው ያው ታውቂ የለ ከኔ ጋር መጨቃጨቅ ስለሚፈልግ ሰበብ እየፈለገ ነው። ርብቃ አለማሽን አትርሽ እንጂ ለምንድን ነው እዚህ ቤት የገባሽው? እንዴ ርች እየጠየቅሽኝ ባልሆነ እንዴ? አዎ መልሽልኝ። እንዴ ለአቤል ብዬ ነው። ስለዚህ ትኩረትሽ እሱ ላይ ብቻ ነው። እሺ ርች። በዛ ላይ አሁን ትንሽ ቢሆን ለውጥ አለው። ስለዚህ አታድርጊ የሚልሽን ነገር አታድርጊ። እሺ በቃ ርች። በቃሽ። እና ማሚቴ በአንዴ እንደዚህ ፏ ያደረገሽን ነገር ንገሪና። አንተ ልጅ ወደዛ አረፍ፣ አትንቀልቀልብኝ። አረ ማሚቴ አታስጨንቂኝ። እስቲ እንደው ዝም ማለት ልመድ ብል እኮ ደስ ይለኛል፣ ግን እየሆኑ ያሉ ነገሮች ዝም አያስብሉ። ውይ በቃ ይኸውልህ አጠራቅማቸውና ዘፈን ስራባቸው። እሺ አረ ማሚቴ አልተቻልሽም። እኔ የምልሽ ማሚቴ እሺ ከርብቃ ጋር ተፎረጋገታችሁ እንዴ? ወይ አንተ ደግሞ እንደው የደህና ሰው ስም አትጠራ ጭራሽ ይሄን ያክል? ርዕስ ቀይር ዱርዬው። እሺ ማሚቴ አይ ርች ደህና ነኝ። ርብቃ ዛሬ ሐኪም ቤት መሄድ አለብሽ። ርች ደህና ነኝ እኮ። እያመመሽ ደህና ነኝ? ችግር የለውም ርች። አንዳንዴ እኮ እንደዚህ ስለሚያደርገኝ ነው። አሁን ይታኛል። ጭራሽ ሌላ ቀን ማሞሻቀል? ርች አዎ፣ ግን ትንሽ እኮ ነው። እሺ አትጨነቂ። የበሽታ ትንሽ የለውም። በዛ ላይ ደግሞ ሆስፒታል ሄደሽ አታውቂማ? ኧረ አውቃለሁ። እንዴ አታስታውሽም? ያኔ አደጋ የደረሰብኝ ጊዜ እኮ ሂጅ ታክሜያለሁ። ርብቃ ለማለት የፈለኩት ባለፈው ከተፈጠረው ነገር በኋላ አልታየሽም ነው። አዎ። እንዴ እና ምን እየጠበቅሽ ነው ርብቃ? ልጅሽ ያለበትን ሁኔታ ማወቅ አትፈልጊ? እንዴ እፈልጋለሁ እንጂ ርች። ደግሞ ለአንቺ እንደዚህ እየታመምሽ መታየቱ አስፈላጊ ነው። ለምንድን ነው ችላ የምትይው? እኔ እኮ ችላ አላልኩትም ርች። ስለዚህ መታየት አለብሽ። ነይ እንሂድ።
እሺ ልጅ እዛ ጋር ዞርሽ ግቢ። እሺ ማሚ ደህና ነሽ ግን? ደህና ነኝ። እሺ ግን ሰሞኑን ጠፍተሽ ነው ማሚ? ከቤቴ ደግሞ የት ልጠፋ እችላለሁ? አይ አላየሁሽም ብዬሽ እኮ ነው። በቃ ታዲያ አንቺ ማየት አልቻልሽም ይሆናል። ማሚቴ ፍቺ በቃ። ዝም በል በቃ አንተ ልጅ። እንደውም ነኝ አንቺን ውስጥ ላውራሽ እፈልጋለሁ። አሁን ነው ማሚ? አዎ ርብቃ ሰሞኑን ማሚቴ ደህና አይደለች። ጠንቀቅ ማለት አለብሽ። ማለት ምን ሆነች? ምን አውቄ፣ ካለባበሷ ጀምሮ ሁሉ ነገሯ ተቀይሯል። እኔም እኮ ገብቶኝ ነበር። ያለችሽ ነገር አለ እንዴ? አይ ግን ሰላም ስላት አወራሯ ልክ አልነበረም። እንግዲህ ሰው እንዲህ ነው፣ በፈለገው ጊዜ እንደ ቂጣ ይገለባበታል። የአንተ ተረትና ምሳሌ አያልቅም። በቃ ልግባሽ? አዎ ግን በቃ እሺ በቃ እመለሳለሁ። ይቅርታ ማሚ። ይሁን በቃ እሺ ማሚ። ግን ለምንድን ነው የፈለግሽ? እኔማ ከአቤል ጋር ነበር ላወራችሁ የፈለግኩት። አቤል እኮ ወጥቷል። አይቼዋለሁ እባክሽ። በቃ እሺ ማሚ። ስለማይቆይ ሲመጣ ታወሪናለሽ። አይ አያስፈልግም። እሱም ደግሞ ብቻውን አወራዋለሁ። እሺ በቃ እኔ ነው። ወረቀቱን ፈራሽ? የምን ወረቀት ነው? ኧረ እባክሽ አልነገረኝም ለማለት ነው። ማን ነው የሚነግረኝ ማሚ? አቤል ምንም ነገር አላለሽም? ይኸውልሽ እንዳላወቃቱኝ እሺ። ማነሽ? ርብቃ ማሚ። እኔን ርብቃ? ምን ነው ተሳሳትኩ እንዴ? ስምሽ አይደለም? አይ ግን እንደዚህ ጠርተሽኝ ስለማታውቂ። አሁን እሱን ታዩና እኔ ወደ ጉዳይ ልግባ። እሺ ማሚ። ወረቀቱን ፈርመሻል ወይስ አልፈረምሽ? አይ አልፈረምኩም። ለምን ተብሎ? እንትን አንቺ ወደዛ ትንተባተቢብኝ። ለምንድን ነው ቆይ ያልፈረምሽው? እንዴት ፈርማለሁ ማሚ? እንዴት ፈርማለሁ ማሚ? በእስክሪብቶ ማለቴ ማም፣ እኔ አቤልን መፍታት አልፈልግም። ወይ ነው እንዴ? እንዴ መቻወቄ ለካ አንቺ መፍታት አትፈልጊም? አዎ ማሚ። ደግሞ እኮ አቤልም ፍቹን አይፈልገውም። እኔ ፈለኳ። ለምን ግን ማም? በእኛ ትዳር እኮ ከኛ ይበልጥ አንቺ ነበርሽ ደስተኛ ሆንሽው። ርብቃ አሁን እኔ ምንም አይነት ወሬ አልፈልግም። በዚህ ሳምንት ፈልገዋለሁ። ፈርሙና ስጡኝ። ማሚ ያስቀየምኩሽ ነገር ካለ በጣም ይቅርታ፣ ግን እባክሽን እንደዛ አታድርጊ። በደንብ ነው የማደርገው። ጠብቂኝ እሺ። ርብቃ ምን ሆነሽ ነው? እባክሽ ርብቃ አታስጨንቂኝ። አይ አቤል ምንም አልሆንኩም። እንዴ እና ምንም ካልሆንሽ ለምን ታለቅሻለሽ? እሺ በቃ አላለቅስም። ቆይ ግን ንገሪኝ እስኪ ርብቃ፣ ማን ያስከፋሽ? አቤል ቆይ አትወደኝም እንዴ? እኔ ከዚህ እንዴት ትፈልጋለህ? ርብቃ ቆይ ማሚ ምን ብላሽ ነው? አቤል ንገረኝ። እኔ ከዚህ ልሄድ አትወደኝም? ርብቃ እወድሻለሁ። ባልወድሽ ኑሮ እኮ እሷ እስከምትል ድረስ አልጠብቅም ነበር። ደግሞ ከዚህ በኋላ ማንም አይናገርሽም። እሺ አቤል። ግን አቤል እባክህን ወረቀቱ እንዳትፈርም እሺ? እሺ ችግር የለውም፣ መቼም አልፈርምም። አቤል እንድረጋጋ ብለህ ነው እንደዚህ የምትለኝ? በፍጹም እንደሱ አይደለም ርብቃ። እና አቤል ትወደኛለህ ማለት ነው? ርብቃ እባክህን አቤል ንገረኝ። አዎ እወድሻለሁ ርብቃ። አቤል ይቅርታ ስላንኳኳ ገባሁ። እሪት እኮ ብቻዋን መስለኝ። ኧረ ችግር የለውም። በቃ እኔ ልሂድ። አይ ረጅ ነኝ። በቃ እናንተ አውሩ፣ እኔ ልውጣ። ለምን እንደዚህ ተጠምጠምሽበት? ርብቃ ምንድን ነው ንገሪኝ። ረጅ አቤል እኮ እወድሻለሁ አለ። እንዴ ምን ሆናችሁ ነው ርብቃ?
ማለት ነው? ምንድን ነው አስደነገጣችሁ እኮ። በጣም ይቅርታዩ። ርብቃ ምንም አልሆንሽ ማለት? ኧረ በእናትህ ተው አታስጨንቃት። ምንም እንዳልሆነች እያየህ። አይ ምንም አልሆንኩም። ደግሞ እኮ ልጅ ናት የጮኸችው። እሷማ መሮጥና መጮህ ልማዷ ነው። አንተም እኮ ጎበዝ ሯጭ ነህ። እዩ ብቻ ሮጠ እንዳትዪ። አዎ አስሮጥኩት እኮ። ጀግና ልጅ። ብዙ የማይፈልጋቸው ነገሮች እያስደረግሽ ነው። ሪች ሚስጥር ነው ብዬሽ። ይቅርታ እዩ፣ አምልጦኝ እኮ ነው። ይኸውልሽ ልጅ፣ ቀጣይ ደግሞ ምን እንደምታስደርጊው እኔ እነግርሻለሁ። እሺ? አይ እኔ እዩ እንዲከፋ አልፈልግም። አቤል አየህ፣ አጣላችሁ። እዩማ በዛ ይቀየመኝ። ብቀየምሽም አልቀየምሽም ማንን ደስ ይበለው ብዬ። ኧረ አሽሙር መሆኑ ነው። በቃ እንተባበቅ። ደግሞ ድጋሚ እንዳትጩይ የምሬ። ማሚ ቆይ ምን እያደረግሽ ነው? ምን አደረኩ? ቆይ ማሚ ልጅቷ ምን አድርጊ ነው የምትያት? ማንን? እንዴ ርብቃ ነው። ምን አደረኳት? ምን አደረኳት? ባቀጠቂሽ ነበር። አንተ እንዴት ነው የምታወራኝ? እባክህ ማሚ እባክሽ እኔም ብቻ ስሙኝ አትበይ። አንተ ምን አልክ? ይኸውልሽ ማሚ ከዚህ በኋላ በህይወቴ ጣልቃ ገብተሽ እንድትረብሽኝ አልፈልግም። ርብቃንም እንድትናገሪያት አልፈልግም። አንተ እኔ እንደዚህ ትናገረኛለህ? ለአንድ ተራ ሴት ህይወቴ ውስጥ ገባች ብለህ? እኔ እኮ ማሚቴ ነኝ፣ ማሚቴ። ይኸውልሽ ማሚ ርብቃ እኮ ተራ ሴት አይደለችም። አቤል ዝም በል። ይኸውልሽ ማሚ ዝም እንድል ከፈለግሽ ርብቃን ታያት። ትሰማኛለህ? አልተዋትም፣ ህይወቴን ነጥቀውኛል። ቆይ ማነው ደግሞ ህይወትሽን የነጠቀሽ?